ቅዱስ ቁርባን ማለት እስኪ አንድ ሰው ቤት አሁን ሰርግ ሄዳችሁ ብሉልኝ ጠጡልኝ በቃ ሁሉን ነገር አዘጋጅቶ ደግሶ ምናምን ነገር ሄዶ አይ አመሰግናለሁ ስለጠራኸኝ ግን ይቅርብኝ can you imagine how that person would feel? ይሄ በሰው ነው እንግዲህ አስቡት በሰው በኖርማል ሰው ነው። አምላክን ደግሞ አስቡት ራሱን ሰውቶ ራሱ ደግሶ ራሱ ብሉኝ ራሱ ጠጡኝ በዚህ ነው ህይወት የምታገኙት ብሎ ነግሮን ቤተ ክርስቲያን ውስጥ ድረስ እየገባን ሳንቀበለው ስንመለስ so sad. You'd be so sad. ያው ሳንረዳው የቆየነውን አይደለም I'm not saying that እኔም I was one of them ራሴን I'm not making የሆነ አይነት ሰው ግን ለመረዳት ቢያንስ ልባችንን እንፍቀድለት እግዚአብሔር ልባችንን ይክፈትልን እንድንረዳው ግን ይሄን ነገር like if you guys like actually understood አድርጋችሁ ይሄን ነገር እየተፈጠረ and yet ማታደርጉት ከሆነ then please አናሳዝነው የጠላት ስራ ነው I understand ግን I think let's take some action on this. Hi. Oh my god. ትንሽ ዝቅ ላድርገው ትንሽ ወረድ ላድርገው መሰለኝ ለሚሲ እንደተለመደው አንድ ሰላም ለኪ ለስኪ ማርያም ማማ ሰላም ለኪ ሰንሰግድ ለኪ ማርያም መነን አስተበቀዋቂ ማርያም ሃይ እንዴት ናችሁ? በሌላ ቪዲዮ ተመልሰናል again እግዚአብሔር አምላክ መንፈስ ቅዱስ honestly በቃ ፕላን ያላደረኳቸውን ነገሮች እያሰራኝ ነውና እግዚአብሔር ይመስገን for all of it. again ዛሬ የምሰራላችሁ ቪዲዮ ወደፊት አስቤዋለሁ ግን like ዛሬ ይሆናል ብዬ አልጠበቅኩም ነበር because you know like እንደ ሰው ስናስብ you know አንደኛው መቅደም አለበት ከዛ ይቀጥላል ምናምን ነው አይደለ basically ይሄ ቪዲዮ ያው እንደ ርዕሱ ላይ እንደምትመለከቱት ለመጀመሪያ ጊዜ ቅዱስ ቁርባን ስቀበል ኤክስፒሪየንሱ ምን ይመስል ነበር የሚለው ነውና through the process ያለፍኩበትን ነገር በትንሹ ሼር ለማድረግ ነው ያሰብኩት and then no better day than የቆረብኩበት ቀን that's all ግን ያው የመንፈስ ቅዱስ ስራ እኔ አላሰብኩም ነበረ እና yeah this video is going to be what it was like መጀመሪያ ጊዜ ቅዱስ ቁርባን ስቀበል no words እንብላ we have ጨኮ ዛሬ for snack እና ጨኮ በጣም ነው የምወደው by the way and my mom ደግሞ makes the best ጨኮ ወተት እና you know ሞክራችሁት ካላቃ ነው የሚባለው እስከ ዛሬ ሞክራችሁት ካላወቃችሁ ጨኮና ወተት ቀዝቃዛ ወተት the best combination ነው the best. I want to be comfortable more. የሆነ ነገር ስትራክቸር አድርጌ ለማውጣት ፈልጌ ነበር ግን part of me felt like ጭንቅላቴ ውስጥ የመጣልኝን ነገር ሼር ባደርጋችሁ I think it would be more honest እና more እንዳወራ ይጠቅመኛል ብዬ ስላሰብኩኝ ነው probably you've seen ከዚህ በፊት ያለውን ቪዲዮ ስለ repentance so የrepentance ተከታይ ብዙ ጊዜ ንስሐ ማሰሪያ የሚባለው ነገር ነው ቅዱስ ቁርባን መጨረሻው ነው አይባልም by the way በክርስትና መጨረሻ መንግስተ ሰማያት ነው ቅዱስ ቁርባን is eternity ከዚህ ነው የሚጀምረው ነው የሚባለው you know like የዘላለም ህይወት ልክ ስንሞት የሚጀምር ነገር አይደለም የዘላለም ህይወት ሞት አይደለም ያልኩት ብቻ የዘላለም ህይወት ከዚህ ነው የሚጀምረው so ቅዱስ ቁርባን ከዚሁ ነው የሚያስጀምረን ማለት ነው መንግስተ ሰማያት ማለት የዘላለም ህይወት ማግኛ ነው አግኝተን የምንኖርበት ነው ከእግዚአብሔር ጋር and then ከእግዚአብሔር ጋር መኖር የሚጀምረው ከዚህ ነው so ቅዱስ ቁርባን በተቀበልን ቁጥር we're actually living eternity already እዚህኛው ምድር ላይ ሳናልፍ ወደዛኛው ዓለም ሳንዘዋወር ማለት ነውና where to begin
በእኔ አስተሳሰብ የምንሄደው is because የኔ ኤክስፒሪየንስ I don't know እንዴት ነው አሁን ለምሳሌ በምን በጣም ቀላል በሆነ መንገድ ለማስረዳት እየሞከርኩኝ ነው። so bear with me the whole ክርስትና ህይወት እግዚአብሔር አምላክ ለእያንዳንዳችን ኤክስፒሪየንስ እንድናደርገው አድርጎ ያስቀመጠልን ነገር ነው። ሶ እኔ ነገር እዚህ ጋር ባወራ እናንተ ሄዳችሁ እስካላደረጋችሁት ለዛ ነው እግዚአብሔርን ቅመሱ የሚባለው ላይክ ሊትራሊ ቅመሱት የሚባለው ለዚህ ነው። ካልተቀመሰ የሚነገር ነገር አይደለም። ሶ ማአት ሺህ ሰባኪ በስብከቱ ቢነግረን ማአት ሺህ ጓደኛ አጠገባችን ያለውን ነገር ቢነግረን ምን ቢለን ለእኛ ሊቆርቡልን አይችሉም። ለእኛ ንስሐ ሊገቡልን አይችሉም። ለእኛ እግዚአብሔርን ማናገር ላይክ ሊያናግሩልን በጸሎት ሊጠይቁልን ይችላሉ። እኛን ሆነው ግን ምንም አይነት ነገር ኤክስፒሪየንስ ማድረግ አይችሉም። የራሳችን ነፍስ አለና የተሰጠን ነፍስ ለራሳችን እንድንኖርባት የተሰጠችን ነፍስ ነች። ሶ ምነግራችሁ ነገር እኔ አካፍያችሁ ራሳችሁ ሄዳችሁ ኤክስፒሪየንስ እንድታደርጉት ነው አለ አይደለ? እንደዛ ካልሆነ ኢትስ ጀስት ፖይንትለስ ዳትስ ዘ ሆል ፖይንት ኦፍ ይሄንን ቪዲዮ የምሰራው ያንን ኤክስፒሪየንስ እንድታገኙት ነው። እግዚአብሔርን ሄዳችሁ እንድትቀምሱት ነው። እና ለእኔ ቅዱስ ቁርባን ሲባል አንደኛ ጭንቅላቴ ውስጥ አይ ሃቭ ኖ ትርጉሙን አላውቀውም፣ ምን እንደሆነ አላውቅም። ይህንን በድፍረቱን ላምናገረው የእውነት ሚኒንጉን የእውነት ምን እንደሆነ አላውቅም። ያው እንግዲህ በኃጢአት በምንኖርበት ጊዜ እዛ ኃጢአት ውስጥ በተዘፈቅን ጊዜ የእውነት ጆሮአችን አያዳምጥም። ዩኖ ነፍሳችን ታውቃለች። እኔ ነኝ የማላቅ ላይክ ዩኖ የነበርኩበት ስቴት ኦፍ ማይንድ የነበርኩበት ስቴት ኦፍ ህይወት ነው እንጂ ማላቀው ነፍሳችን በደንብ ታውቃለች። እና until you experience it you can never understand ምን እንደነበረ ኢቭን ኤክስፒሪየንስ አድርጋችሁትም ፕሮሰሲንግ ታይሙ ለራሱ በጣም ረጅም ታይም ይፈጃል ይሆናል አይደለ? ወደ ኋላ ስትመለከቱ ነው ኦኬ ቅዱስ ቁርባን ከተቀበልኩ በኋላ ህይወቴ በዚህ መልኩ ላይክ ሽፍት አድርጓል የሚለውን ነገር አንደርስታንድ የምታደርጉት። ቢካዝ እኔ ፎር ዘ ፈርስት ታይም የተቀበልኩ ጊዜ አይ ኖ ዘ ኢንቴንስ ፒስ አይ ፈልት፣ ግን ኤክስፒሪየንሱን አውሪው ብትሉኝ ያን ጊዜ አይ ዶንት ቲንክ አይ ውድ ሃቭ ቢን ኤክስፕሬሲቭ። አሁን እንደማወራችሁ አልነግራችሁም ነበር። ቢካዝ the past year እንደውም like May 5 አኒቨርሰሪ ይሆናል። መድኃኒዓለም ተመስገን ለዚች ቀን እንደው አይ cannot believe አመት ሁላ መሆኑ ጭንቅላቴ አንዳንዴ ግራ ነው የሚገባው። like what አመት በቃ እንጃ ቢያን ማይሄድ ብቻ ንስሐ ከገባሁኝ በኋላ you know what's next you know as a Christian ሁሉ ጊዜ there's always the next thing to do እና ኦኬ ቅዱስ ቁርባን ነው ምናምን ነገር እና still I don't understand ምን እንደሆነ ኤክስፕሬስ ማድረጉላ አልችልም። what I don't understand በዚህ ላይ because I actually don't understand የሚባለውን ነገር ኦር ምሰማውን ነገር ጭንቅላቴ ፕሮሰስ አድርጎ ምን የሚለውን ነገር አላውቅም ነበረ። ግን አፍተር ንስሐ ቅዳሴን ስላይትሊ አንደርስታንድ ማድረግ ጀምሬያለሁ። ስፔሻሊ ቅዱስ ቁርባን ሰዓት ላይ there was intense የሆነ ኤነርጂ that I feel ኢንተንስ በቃ የሆነ በቃላት መግለጽ አልችልም። ይሄ ነገር አክቹዋሊም ደግሞ አንደርስታንድ የምታደርጉት የሆነ ብሎኬጅ አለ በእኛና በእግዚአብሔር መካከል የኃጢአት ብሎኬጅ አለ። የኃጢአት ብሎኬጁ በንስሐ ካልተደረመሰ አንረዳው፣ ቅዳሴውም አይገባንም፣ ቅዱስ ቁርባን ሰዓቱም አይገባንም። ለዛ ነው እንዳልኳችሁ የተደፈነብኝ ሰው ነበርኩኝ፣ ምንም ነገር አይገባኝም። እና the funny thing is ከዚህ በፊት ቤተ ክርስቲያን ምናምን ነገር ድሮ ኢትዮጵያ ያለውን በሚሄድበት ጊዜ ላይክ ቅዳሴ ኖርማል ቅዳሴ ደርሼ ልምጣ፣ ቤተ ክርስቲያን ተሳልሜ ልምጣ you know this things በጣም ኖርማል ነገር ነበር ማደርጋችሁ። ሶ ግን I have no idea ቤተ ክርስቲያን ውስጥ ምን ይካሄድ እንደነበር አላውቅም። አሁን ነው እዚህ ላይ ልክ የሆነ ነገር ሲካሄድ ሳይ ኦኬ ላይክ ያኔ ይሄ ነበር የሚደረገው ማለት ነው። በቃ አለ አይደለ ፍላሽ ባክስ ምናምን ነገር ይመጡብኛል። በሰዓቱ ግን ያን ጊዜ የማደርጋቸው ነገሮች I had no idea። እንደውም one of the funny things በተለይ ቅዳሴ ላይ በጣም በቃ ግራ የሚገቡኝ ነገሮች ነበሩ። እና one of the things ትዝ ይለኛል የፍልሰታ ጊዜ የካ ሚካኤል አስቀድስ ነበረ እና ውጪ ነው ሁልጊዜ የማስቀድሰው። ጭራሽ ቤተ መቅደስማ ጭራሽ ጭንቅላቴን ክሮስ አያደርገውም ነበር። ላይክ ለምን ነው የሚገባው ነገር ነው ሁላ የሚመጣብኝ የነበረው። እና ለምሳሌ ጸሎት ይጸለይ የለ ለሁሉም ሰው ምንድን ነው የሚባለው ክርስትና ስም አስጠርተው በቅዳሴ ጸሎት ይታሰባሉ አይደለ?
ሶ አይ ሃቭ ኦልዌይስ ወንደርድ ኦ ማይ ጋድ ቆይ መጀመሪያ አሁን ነው አንደርስታንድ የማደርገው። ልክ ወደ ምንድን ነው የሚባለው ፍሬ ቅዳሴ ወደ ፍሬ ቅዳሴ ወደ ቅዱስ ቁርባኑ ቅዳሴ ሊገባ ሲል ልክ ካህኑ እጁን የሚታጠብበት ሰዓት ላይ አሁን ነው አንደርስታንድ የማደርገው። ነግሬያቸዋለሁ። በፊት ያኔ ሳስቀድስ ይህን የካህኑን ቃል ያቃለለ የተነጋገረ የሳቀ ኢየሱስ መድኃኒታችንን ብቻ እንዳሳዘነው አይነት ነገር ይላል እና I have always wondered like why would someone laugh or why would someone like joke on this ይሆናል። በዛ ሰዓት እውነት ለመናገር ተሳስቼ ለራሱ ሌላ አይነት ነገር ሌላ ነገር ትዝ ብሎኝ ብስቅ ለራሱ like God it's not about you like ባንተ አይደለም እየሳኩ ያለሁት ግን I've always wondered ለምንድን ነበር የሚለው like አንድ ሰው የምር ያን ያደርጋል ማለት ነው የምር ይስቃል ማለት ነው ምናምን እል ነበር እና አሁን ያስቀኛል። አሁን ስለሆነ ሚኒንጉ የገባኝ ማለት ነው። ሌላ ደግሞ የሚያስቀኝ የነበረው ወዝ እንደዚህ የሚጸለይላቸው ጸሎት ሲጸለይላቸው ኤቭሪዴይ አንድ አይነት የክርስትና ስም ሰማለሁ እና አም ላይክ እነዚህ ሰዎች ግን ቆይ ማን ናቸው? ሁልጊዜ ስማቸው እንዲሚጠራ ና በየቀኑ እዛ ቅዳሴ ምናምን ሲሄድ ይህንን ስም ስሰማ አይተዋት ሁልጊዜ የእነሱ አንድ አይነት ሰው ስም ብቻ የሚጠራ ነበር የሚመስለኝ። አሁን ነው ብቻ ኦፍ ቶፒክ ወጣሁኝ። ኢትስ ጀስት ላይክ ፍላሽ ባኮች ስለነበሩ ያን ጊዜ አንደርስታንድ ማላደርጋቸውን ነገሮች አሁን አንደርስታንድ አደረግኩኝ። አንደርስታንድ ያደረግኩት ግን የመጀመሪያው በር እንዳልኳቸው በፊቱ ቪዲዮ ንስሐ ነው። በንስሐ ያ የኃጢአት ብሎኬጅ በእኔና በእግዚአብሔር መካከል ያለው ሲሰበር then actually የቅዳሴን ሰማያዊነት ማየት ጀመርኩ ማለት ነው። ማየት ብቻ ሳይሆን like more ሴንስ አድርገዋለሁ። የሆነ ነገር ነበረ ብቻ በተለይ ቅዱስ ቁርባን ታይም ላይ እና በቃ ለፋሲካ ጊዜ it was planned by the የዛን ጊዜ like ምንም አይነት ሶሻል ሚዲያ አልጠቀምም ነበረ እና እሱ ኦቨርኦል ላይክ ሌላ ቪዲዮ ላይ እንትንላችኋለሁ ግን ጭንቅላቴ ያን ያስብ ነበረ በቃ it was meant to happen። አንዳንድ ጊዜ ነገሮችን የምረዳበት መንገዶች እኔ እግዚአብሔር ከፈቀደና ካልፈቀደ የሚባለውን ኮንሴፕት ጭንቅላቴ ፕሮሰስ ማድረግ ብዙ ጊዜ የሚከብደው ነገር ነው ኦኬ ሶ ንስሐ ከገባኝ then የትንሣኤ ቀን ቅዱስ ቁርባን እቀበላለሁ and then that's what my head goes like ላይሆን ይችላል የሚባሉ ነገሮቹ ላይ ጭንቅላቴን ክሮስ አያደርጉኝም ነበረ because አሁን ላይ ነው ሞር አንደርስታንድ እያደረግኩት የመጣው like ሰው እግዚአብሔር ፈቅዶ እንደዚህ ቀን ምናምን ለመቀበል አስቤያለሁ ሲለኝ am like why would you not partake like እግዚአብሔር እኮ ፈቅዶ እንዲህ እንድናስብ ያለው ምናምን ነገር አልነበረ እና አሁን ላይ ሳስበው it's so funny because actually እግዚአብሔር ፍቃዱ ሲሆን ሁሉም ነገር የሚሆነው because እኔ በዚህ እንደዚህ በቃ እንደሞኝ ያሰብኩትን ቆጥሮልኝ ነው እንጂ or like I deserve it አይነት ሜንታሊቲ ኖሮኝ አይደለም like ያን ነገር እንድቀበል ያረዳኝና ሚያዝያ 27 ነበረ እንዳልኳችሁ። ብዙ ጊዜ እኔ በመድኃኔዓለም ቀን ብዙ ነገር ሀፕን ያደርጋል which I barely understand በፊት አሁን ግን like ብዙዎቹ ነገሮች ሳስብ የመድኃኔዓለም ቀን ነበረ የሚያዝያ 27 2016 ዓመተ ምህረት ማለት ነውና before that መጋቢት ላይ there was አንድ ጽሁፍ የጻፍኩት እንደውም for the first time ልክ ወደ ኢንስታግራም ስመለስ ፖስት ያደረኩት ጽሁፍ ነው እና might as well read it for you። ጽጌ ማርያም መድኃኔዓለም ያጻፈኝ wait ቆይ I like this I like ነገሮች how they're just like flowing ማውራት ያለብኝን ነገር መንፈስ ቅዱስ ያስናግረኝ። yes got it። ሰርጌ ተቆረጠ። ይሄ መጋቢት 9 ነው የተጻፈው ባይ ዘ ወይ። ቀኑን ወስኖልኝ ራሴም ሳላውቀው ለካስ ወደ ሰርጌ ስራመድ ኖር ያለው ስንቱን ድሬ ነበር ከጀርባ ቁጭ ብዬ ለዓለማዊው ሰርጌ በልቤ እያሰብኩኝ ለካ ለነፍሴ ሰርግ ለማያልፈው ህይወት መደገሱን ሳላይ እርሱም አልደከመው እኔን መጠበቁ ሙሽራ ነውና ለዘላለም ቤቴ
እኔም በድካሜ ዘንግቼው መኖሬ ምንም ባስጠብቀው ምንም ባዘገየው እርሱ ግን አላቸው ቆይዋት ትንሽ ጊዜ መምጣቷ አይቀርም ካለ ሙሽራዬ መንገዱን አልሄድም ብትዘገይ ነው እንጂ ተስፋዬን አልቆርጥም። እኔም ምንም ባፈር በድርጊቴ ባዝንም ደጅ ባስጠናውም ቀኑን ቆረጠልኝ ቦታውን ነገረኝ የትንሣኤ ለታ እሁድ ለሰኞ አጥቢያ እኔም ሁሉን ትቼ እርሱ ያበርታኝ ብዬ ለሰርጌ ዝግጅት ጉዞዬን ሀ አልኩኝ የንስሐ ሕይወቴን ሙሽራ ነውና ፍጹም ንጹሕ አምላክ እኔም ለዛ ክብር በፊቱ እቆም ዘንድ በፊቱ ወደቅኩኝ ይቅር በለኝ አልኩት እጠበኝ አዘጋጀኝ አሁንም አፍርሰህ እንደ አዲስ ስራኝ አምላኬ መድህኔ ታዲያ ይሄን ሙሽራ ምንም ባዘገየው አይኑን ችላ ብዬ በሌላ ብሄድም በምህረትህ ብዛት እኔን ሙሽራ አድርገኝ አልኩት ተማጸንኩት ሁሉን ያዘጋጀ ሁሉን ያደረገ ሁሉን የደገሰ የጠበቀኝ ሙሽራዬ የኔ ብቻ አይደለም ምን ብያችሁ ነበረ if you're not saved I'm not saved አልጨረስኩም ቆይ ከማያልቀው ድግስ ተካፋይ እንሆን ዘንድ አሁንም እኛኑ በመጠበቅ ላይ ነው ይህንም ለማለት ተገብቶኝ ሳይሆን በድካሜ ምክንያት ደጅ ያስጠናውትን ጥሪውን ለሁሉ አድርሺ ብሎኝ ነው ፍቃዱ ይሁንና እስከ ሰርጌ ይቆየን ጽጌ ማርያም መጋቢት 9 2016 ዓ.ም ሶ እውነት ለመናገር ይሄንን ስጽፎ ለራሱ ምን እየጻፍኩ እንደሆነ አንደርስታንድ አላደርገውም በባለፈው ቪዲዮም የሚረዳ አምላክ አለ እንጂ እኔ አክቹዋሊ ፉሊ አንደርስታንድ አድርጌው አይደለም አሁን ነው ክርስቶስ እና ቤተክርስቲያን ክርስቶስ ሙሽራ ቤተክርስቲያን እንደ ሙሽሪት እንደዚህ ነው ብዙ ጊዜ ያለው ሪሌሽንሺፕ እና መገለጫቸው በዚህ መንገድ ነውና እኛም የክርስቶስ ሙሽሮች ነን ስንል ክርስቶስ ሙሽራችን ነው እኛ የክርስቶስ ሙሽሮች ነን እና አንደርስታንድ አድርጌው ነገር ሳይሆን ስለ ሙሽርነት አላ ብዙ ጊዜ ይሄ ነገር አሁን ለምሳሌ ይሄ የጻፍኩት ጽሁፍ ብዙ ፒፕል ላይክ ሚስ አንደርስቱድ ያደረጉትም ነገር አለ አለ አይደለ ይሄ ስለ ሰርግ ስለ ሙሽርነት ስለምን እያወራሁኝ if we are clouded በሲንና ንሳ ካልገባን ማለት ነው ይሄ ጽሁፍ ፒውርሊ ለአንድ ወንድ ላገባ ለመስለው ሊሆን ይችላል ግን ይሄ የክርስቶስን ሙሽራነት የሚገልጽ ጽሁፍ ነውና ይሄንን ጽሁፍ ጻፍኩኝ and then ቀኑ ደረሰ ሶ ቀኑ ሲደርስ እንዳልኳችሁ ጭንቅላቴ it's ready በቃ it's gonna happen ሌላ ነገር ምንም ሊያስቡላ አልቻለም ሶ የዚህን ቀን ልብሴ ምናምን ነገር ተዘጋጅቶ ነበረ I didn't even know እንደዚህ አይነት ልብስ መልበስ እንዳለብኝ ምናምን ነገር by the way oh this is the first time ስቀበል የለበስኩት have very 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 የሆነ ከመጀመሪያ ልብሳችሁ ጋር የሆነ different የሆነ connection ነው የሚኖራችሁ it's just different I remember oh my god ማን ነው የሚደውለው no not now ቆይ አሁን ነው ልጨርስበት ልብሴ ምናምን ነገር አዘጋጀሁኝ ለበስኩኝ ምናምን ነገር and then አይነጋላችሁ የዚህን ቀን አይነጋም እውነት ነው ሙሽሪት በነጋታው ሰርጓ ይሆን አይነጋላትም ይባላል አይነጋ የእንትኑ አልቀረም መንጋቱ አይቀርም ጋው ነጋ ጭንቅላቴ ውስጥ ነው እንጂ ጊዜው ረዝሞ አይደለም እና በጣም ደክሞኝ ነበረ like ህማማት ሳምንት ነበረ obviously and then አርብ and then ቅዳሜ እሁድ ነው so በጣም ደክሞኝ ነበረ and then አክፍዬ ነበረ so በቃ it was just በጣም የሆነ ምን አይነት ሞመንት እንደሆነ በዚህ ልገልጸው አልችልም like የትኛውንም ቃላት ባመጣጣ የዛን ቀን የተሰማኝን ስሜት መግለጽ አልችልም ግን በትንሹ እየሞከርኩ ነው ያለሁት so bear with me and then ሄድኩኝ ቤተክርስቲያን ያው እኛ ጋር ቤተክርስቲያን ያለውን ፕሮብሌም ታውቃላችሁ so ቀደም ብለን መግባት አለብን and then የዛን ቀን honestly it was my first time so ፎቶ ምናምን አነሳ ነበረ ከዛ በፊት and I didn't want to የዛን ቀን I just wanted to be there አላቅም ሁላ like
የዛን ቀን እንዴት ብዬ እንደሄድኩኝ እንዴት እንደደረስኩኝ ኤቭሪቲንግ በጣም ቢዮንድ ማይ ሄድ ስለነበረ ጭንቅ ብሎኝ ነበረ። ሶ አይ ጀስት ዋና ቢ ዴር ቦታ ይዤ በቃ አይ ጀስት ዋንት ቱ ሃፕን ያን ቀን ሃፕን እንዲያደርግ ነው የፈለግኩት የነበረው። ከዛ ሰዓት ደረሰ፣ በሩ ተከፈተ። በጣም ይሞቅ ነበረ ባይ ዘ ወይ በጣም የዛን ቀን መቼ ማረሳው በጣም ይሞቅ ነበረ። ከዛ የሆነ ቦታ እንደምንም አገኘሁኝ ቦታ ቆምኩኝ። እንደን ያው እንትን ተባለ ምንድነው የሚባለው አጠር ያለ ማህሌት ነበረ። ከዛ ተዘመረ ትንሣኤከ ለእነ አምነ ትንሣኤከ ለእነ አምነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ። I love this መዝሙር. I had so many flashbacks የዛን ቀን ሌሊት by the way because ትንሣኤን ሳድር የመጀመሪያ ጊዜ አይደለም አድሬ አውቃለሁ ኢትዮጵያ እያለሁ። እንዳልኳችሁ ግን I have no idea what was happening እኔም አላውቅም። ግን ባይ ዘ ወይ ይህን መዝሙር አሁን ስዘምርላችሁ ነው እንጂ የዛ ሰዓት ልቤ ከሰውነቴ አካል ብትወጣ ደስታዋ ነው። የሆነ እንዴት ነው ሆዳችሁ እንዴት ነው የሚበጠበት ታውቃላችሁ አይደለ? በነጋታ የሆነ ነገር ሊፈጠር ሲል የሆነ ነገር ልታደርጉ ስትል ያለው ኢሚዩን ሲስተማችን ሙሉ ሲስተማችን ይበጠበጣል። ብቻ የዛን ቀን እንደዛ ተበጥብጬ ነበረ። ሲዘመር ያው ኦብቪየስሊ ዘምር ያለው ግን ፉሊ ኮንሽስ ሆኜ እንጆይ እያደረግኩት ምናምን ነገር አልነበረም። እና there's always a first time እንደሚባል there's always the first time። ብቻ ቅዳሴ የተጀመረ በዚህ ሰዓት ምነግራችሁ የጠላትን ክፉ ሴራ ነው። ጠላት እስከ መጨረሻዋ ቅጽበት ድረስ እንዳትቀበሉ የማያደርገው የማይወጣው የማይወርደው የለም። በቃ የማያደርገው ነገር የለም። በአጠቃላይ የዛን ቀን I felt like ጠላት was literally in front of me የሆነ ቾክ እያደረገኝ ነው የተሰማኝ። ቅዳሴው ሙሉውን ማለት ነው። ያው ድካም አለ፣ ረሃብ አለ፣ my immune system ተበጥብጧል። like emotionally stable አይደለሁም። all the emotions at the same time እየተሰሙኝ ነው። እና in all of this አይኔን ገና ስጨፍን ለራሱ በቃ አይምሮ የሚወስደኝ ቦታ it was too painful even to describe ማለት ነው። በቃ like what is happening እንዴ አላ በቃ ምንድን ነው ምናምን እያልኩ ነው። በቃ ውስጤ በጣም እንትን እየተንቀጠቀጠ ነው ያለው። ብቻ አምላኬ ፕሊዝ 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 ሜክ ዲስ ሃፕን በቃ ሰዓቱን አንዳንድ ጊዜ ፋስት ፎርዋርዱን ላባደርገው ብዬ ተመኝቼ ነበር የዛ ሰዓት ላይ። ከዛ የማይደርስ ሰዓት የለም፣ ደረስኩኝ፣ ሄድኩኝ፣ ተቀበልኩኝ፣ መጣሁኝ። ጭንቅላቴ ስቲል ፕሮሰስ እያደረገ ነገር ነው፣ ግን አትሊስት የሆነ ከዛ ላይክ ነው የሚባለው ሀርት ቢት በጣም ፍጥን እያለ የሆነ ሰዓት ላይ ከተቀበልኩ በኋላ ግን ያ በሙሉ አይምሮ ውስጥ እንትን ሲል የነበረው ነገር ጸጥ ነገር አለ። ኡፍ ተመስገን ላይክ ኢቨን ዶ አይ ዶንት ኖ ዋት ዲስ ኤክስፒሪየንስ ዋዝ ላይክ በቃ ኡፍ ነበር ያልኩት በሰዓቱ። ከዛ በኋላ ኦኬ አለቀ። ላይክ ሌሊት ወደ 4-5 AM አካባቢ ነበር ያለቀ ሁሉም ነገር። ከዛ በኋላ ፎቶ ምናምናም ነገር ተነሳሁኝ። እንዳልኳችሁ ኤክስፒሪየንስ እግዚአብሔር ላይክ አንችለውም። እግዚአብሔርን ፍቅር እኛ ልባችን መሸከም አትችለውም።
ከረንትሊ አሁን ከአመት በኋላ ኦር ደግሞ ከወራት ምናምን በኋላ እየተሰሙኝ የነበሩትን ስሜቶች በሰዓቱ ቢያሰማኝ አይ ውድንት ሃቭ ቢን ኤብል አንደርስታንድ ማድረግ አልችልም፣ ኮምፕሬሄንድ ማድረግ አንችልም። ላይክ ስቲል ኮምፕሬሄንድ የሚደረግ ነገር ሆኖ ሳይሆን ግን እግዚአብሔር በጥቂት በጥቂቱ የሚያሳድገን ኢትስ ፎር ሪዘን። አትችለውም ማንነት ላይክ ሰው መሆናችንም አይችለውም። እንደን የእርሱ ፍቅር የሚቻል አይደለም እና የዛን ቀን ማይ ፍሬንድ ዋንትድ ቱ ሆስት ሚ ላይክ ምሳ ምናምን ነገር ብላን አይደለም ዋን ሲ ላይክ ፕላን ባላደርገውም ኦኬ ምናምን አልኳት። እንደን ሄድኩኝ እሷ ጋር። ከዛ ኋላ ሀደ ቨሪ ጉድ ላንች በጣም ደስ ብሎኝ ነበረ። ከዛ ኋላ ግን አይ ጀስት ዋንትድ ቱ ቢ አሎን አይ ጀስት ዋንትድ ቱ ቢ አሎን አይ ዋዝ ጀስት ላይክ I wanted to know what just happened, you know, what just happened. ከዛ ቤት መጣሁኝ። ከዛ ያው you know I wanted to keep some memories. መዝሙር ዘመርኩኝ፣ ፎቶ ተነሳው ምናምን ነገር። I'll add the photos here. And then the thing is I actually ጸጥታ ማዳመጥ ትችላላችሁ, you know, like you might say ጸጥታን አዳምጠን እናውቃለን, but this ጸጥታ was different. This ጸጥታ had a voice, like ጸጥ ረጭ. I still feel it. Like for the first time ሲሆን it's obviously different, ግን ጸጥ ረጭ. I couldn't believe it. እና did it actually happen ምናምን ነገር እያልኩኝ ነው, you know, all that noise, all that በቃ ብትብጥ ያደረገኝ ነገር በሙሉ ጸጥ እና oh my god, I was in awe. ከዛ like ቀኑ እንዲያልቅብኝም አልፈለኩም, you know, I thought I was like oh my god, ይሄ ጸጥታ like በነጋታው ይጠፋ ይሆን, like there is that fear as well, you know, like this thing that I'm feeling ነገ ምናምን ሊኖር ይችላል አይኖርም። በቃ ላ ጭንቅላታችን ሁልጊዜ like the next thing ማሰብ ስለሚወድ ነው። እና like ይሄ አንድ አብሮ የጠላት ሀሳብ ነው by the way. present like currently የሚሰማን ስሜት instead of you know actually feeling it ቀጣዩን ዝም ብሎ ያሳስበናል። so I'm like what is this feeling that I've never felt in my whole life before? What is it? constantly ጭንቅላቴ ውስጥ አንድ ጥቅስ ይመጣል። እኔ የምሰጣችሁ ሰላም ከዚህኛው ዓለም የሆነ ሰላም አይደለም። እኔ የምሰጣችሁ ሰላም ከዚህኛው የሆነ ሰላም አይደለም። I'm like okay, I think I know what you're saying, Christ. I think I know and I believe like ልቤ ውስጥ እየተፈጠረ ያለው ነገር it's never expressed by words, never. እና I'm like wow እውነትም የእርሱ ሰላም ከዚህኛው ሰላም በጭራሽ አይገናኝም። honestly even በዚህኛው ያለውንም ሰላም እኮ ይሰጠን ራሱ ነው, but when he dwells in you ደግሞ ያለው ሰላም it's never the same. ለዛ ነው experience አድርጋችሁ ነው የምታውቁት የምላችሁ is እኔ ከዚህ በፊት እንዲህ ነው የሚሰማሽ ብለው ሰው ሲነግሩኝ I'm like ጭንቅላቴ ፕሮሰስ አያደርገውም። አሁን ግን ሌላውን ለምሳሌ ቅዱስ ቁርባን የተቀበለን ሰው ሳዋራ you know without even speaking we understand each other because ያን ሰላም የት ውስጥ እንደሚሰማን የሚያሰማን አንድ ክርስቶስ ነው እና ያቺን ሰላም እናውቃታለን ሁለታችንም። ሶ ይህንን ያልቆረበ ሰው ጋር ግን ብታወሩት ኦር ንስሐ ያልገባ ሰው ጋር መቼም አንደርስታንድ አያደርገውም። የማያምንማ ጭራሽ ኢትስ out of the image ነው እና oh my god like this is actually what happened. እና ቀኑ ሄደ. like I just wanted to add like one last part. እንደሚባለው ሌላ ቀን throughout the year የነበረውን experience ሌላ ቪዲዮ እሰራለሁኝ፣ ግን ይሄኛው ላይ ቀኑ እየሄደ ነው and then ምሳ ሰዓት ምናምን አለፈ. I just wanted to rest. ተኛውኝ ለትንሽ ደቂቃ እና የተኛውት እንቅልፍ ለራሱ it's out of this world by the way. still ከቅዱስ ቁርባን በኋላ ያለው እንቅልፍ no wonder ህጻናቶች ከቅዱስ ቁርባን መልስ ሲመለሱ የሚተኙት እንቅልፍ like it's just beyond beautiful. እና የዛን ቀን እንዳልኳችሁ this is new ብቻዬን ነኝ ያለው እዚህ ቤት ውስጥ ብቻዬን የምኖረው እና ከተነሳውን በኋላ my heart feels so heavy, as in like heavy. I feel like I was carrying something beyond my head, beyond በቃ beyond የሆነ ነገር ተሸክም ያለው ግን I don't know እንዴት ብዬ እንደቆምኩ እንዳለ እና like ልቤ ለራሱ ሃንድል ማድረግ አቃተው። ከዛም like why am I feeling this way ብዬ አንድ እህቴን አማከርኳት። ከዛ ኋላ
ማሂዬ ፍቅሩ እኮ በእኛ ልብ የሚቻል አይደለም፣ አይቻልም። that's what you're feeling። በጣም ኢንተንስ የሆነ ሞመንት ላይ ደቂቃው አለቀና ፕሊዝ ፕሊዝ ሮቤል ሱራፌ የሚሸከሙትን እኛ ምን አይነት አምላክ እንደሆነ ሆነስትሊ እና ምን አለችኝ ማሂ እኛ እኮ ፍቅሩን መሸከም አንችልም ዩኖ ለዛ ነው ብዙ ጊዜ በቃ በቅዳሴያችንም ኪሩቤል ሱራፌል መሸከም የማይችሉትን እመቤቴን እንትን የሚሏት ለዚህ ነው ዩኖ ማይቻለውን አምላክ በጠባብ ደረት መሸከም መያዝ መዳሰስ መጨበጥ መመገብ ማለት ኢትስ ሚስትሪ በጣም በጭንቅላታችን ኮምፕሬንድ ማድረግ አንችልም እና ምን አለችኝ ልብሽ ላይ የእመቤታችንን ምስል አድኖ አድርጊ አለች። I was like you know anything for that solution because እንትን ልል የደረስኩት I'm like what is happening to me ብዬ በጣም ነበረ እንትን ብዬ ነበረ እና ግን እመቤታችንን ደረቴ ላይ ሳደርጋት it actually made sense በንጽህናዋ worthy ሆና የተሸከመችው መድኃኒዓለም ኢየሱስ ክርስቶስን እመቤታችን ብቻ ነች። ሶ እኔ የሚሰማኝን ስሜት ወደ እሷ ባስተላልፈው አይደንቅም፣ ተሸክመዋለች። and all of a sudden I felt peace. I felt like wow, yes, this was all I needed. ከዛ wow, what a moment. እንደዛ እያለን ተኛሁኝ የዛን ቀን and May 5 2024 ሚያዝያ 27 2016 ዓመተ ምህረት forever in awe የሆንኩበት በህይወቴ ሙሉ ምንም አይነት ነገር ቢሰማኝ የዛን ቀን የተሰማኝን ስሜት በምንም ነገር ልገልጸው የማልችል እንደሆነ ያረጋገጥኩበት ቀን and it was the first of many በር የከፈተልኝ ቀን ነው ለኔ ያን ቀን ማለት and ያንን ቀን ያንን ሰላም የተሰማችሁን ሰላም ማለት ነው ፉልፊልመንቱን መቼ እንደሚያገኝ ታውቃላችሁ? truly I don't deserve it ይሄን የምናገረው ለማለት ያክል አይደለም ግን you want this peace for all the world እቺ ዓለም እየተሰቃየች ያለችው እንደዚህ በነፃ የሚሰጠን መድኃኒትን በነፃ ሰላም የሚገኝበት ቦታ እያለ ይሄን ነገር አለመቀበሏ ነውና to your closest በአጠገባችሁ ላለ ሰው የበለጠ ታዝናላችሁ as a whole as a world ታዝናላችሁ and at the same time አጠገባችሁ ያለ ሰው ይሄን እድል አለመጠቀሙን especially በmisconceptions ስለ ቅዱስ ቁርባን ይሄ it needs a separate video by the way ለዛ ነው ብዙ ያላካተትኩት እኔ it's just like እንዳልኳችሁ የኔ አኗኗር የኔ አስተዳደግ የኔ አስተሳሰብ ብዙ ነገሮች ላይ you know it's just like 1 + 1 = 2 ነገር ነው you know what if my dad says this what if my mom says this what if someone said this ሚለው ነገር ብዙ ጊዜ ክሮስ አያደርገኝም you know ንስሐም ስገባ it wasn't የሌላ ሰው push oh I have to go through this ማለት ነው okay ገባሁኝ ንስሐ oh what's next ይሄ ነው እና ብዙ ጊዜ እንደውም ወደ ቅዱስ ቁርባን ስታስቡ ማለት ነው የቆረበ ሰውን አማክሩ ነው እንጂ የሚባለው ያልቆረበ ሰው ከሆነ they'll never get it so ጠላት ያንን ሰው ተጠቅሞ እናንተን ያረቃቸዋል and I'm going to be honest with you if you ever think of communion I mean you should always think of that ግን especially for the first time አትናገሩ ለሰው you know hold it within you ለአንቺና ለንስሐ አባትሽ ለአንተና ለንስሐ አባትህ ዳት ይበቃል and if you want to add on only የቆረበ ሰው ጋር don't put yourself በሌላ ፖዚሽን ውስጥ they will never understand they will never እና እኔ ስላየሁት ነው በተለያየ ሰው ምን ያህል ጠላት በሰው ተጠቅሞ እንዴት
ከዚህ ነገር ሰውን እንደሚያርቅ ስላየሁት ነው። እና እኔ somehow I didn't pass through that so አንዳንድ ሰዎችን እንደውም እንደኔ ኖርማል መስሎኝ እንትን ብያለሁ። I feel sad ሳላስተውል እንዴ ነገሮቿ ለዚህ ሰው ምናምን ብዬ ገፋፍቼ it didn't turn out okay እና I'm like that's what ምመክረው ለሌላ ሰው ባትናገሩ የበለጠ ይመከራል። እና that's why አሁንም ቪዲዮ ላይ የምነግራችሁ if you're not saved I'm not saved የኔ fulfillment is in seeing people come to Christ in seeing people taking in this communion ነው ለኔ fulfillment ማለት ነው። because የብቻ ድህነት የለንም ክርስቶስ አንድ ሆኖ ለሁሉ ነው አይደለ የሞተው so all of a sudden your desire ውስጣችሁ ያለው አስተሳሰብ ክርስቶስ እናንተ ውስጥ መኖር ሲጀምር የሌላው አለመዳን ነው አብሮ የሚያስጨንቃችሁ። እናንተማ ተቀበላችሁ አይደለ like it's not like ይሄ approval form ምናምን ነገር ሳይሆን ያን ነገር የተቀበላችሁት ተቀብላችሁ ሌላ ሰው እንዲቀበል ለመጥራት ነው that's all። የህብረት ድህነት ነው ያለው ህብረታችን ይፈልገዋል። እና ከቅዳሴ ላይ በጣም የምወደው ፓርት ነው by the way ሀበን ምን ፓርት ነው በጠፋብኝ ቆይ ልበለው ሳይሆን ሀበነ ንህበር በዘዚአ ከመንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ እንትኑን ዶንት ማይንድ ሚ ሚጣል የሚወረድ ሚጣል ተጣይ ተነሽ የሚባለውን ነገር ዶንት ማይንድ ሚ ግን ሀበነ ንህበር በዘዚአ ከመንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ ከመብከ ንህየው ዘለኩሉ ዓለም ወለዓለመ ዓለም። በአማርኛ ደግሞ ምን ማለት ነው? የአንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ መሆንን ስጠን፣ በዚህም ጵርስፎራ በስጋ ወደሙ አድነን፣ ለዓለሙ ሁሉ በምትሆን በአንተ ለዘላለም ሕያዋን እንሆን ዘንድ። ሶ this is what ያንን ነገር ብቻ እንድታስብ ያደርጋቸዋል። በመንፈስ ቅዱስ አንድነትን ማለት ነው፣ ህብረታችንን ነው what makes us Christian። ሁሉም በክርስቶስ አንድ ሆኗል ያለ እንደዚህ ነው። እና አሁንም I long for that day። እግዚአብሔር አምላክ አሁንም ወደ ቤቱ ይሰብስበን። ንስሐ ያልገባን ሰዎች ንስሐ እንግባ፣ ያልቆረብን ሰዎች እንቁረብ። ሚስኮንሰፕሽኑን በሌላ ጊዜ እሰራዋለሁ፣ ግን ቤተ ክርስቲያን እንደዚህ አይነት አስተምህሮ የላትም። የሚስኮንሰፕሽኑ አስተምህሮ የላትም። ምግብን በላ የለ አሁን ይሄ ለስጋዬ ነው አመበላ ነፍሳችን ምግብ ያስፈልጋታል። የነፍስ ምግቧ ደግሞ የክርስቶስ ስጋና ደም ነው። ሶ ስጋን ያሰለጠን ነው ነፍስን ምግብ የከለከልናት ጊዜ ነው። እና ስጋን ለስጋ የሚሆነን እየበላን ለነፍሳችንን ካልበላን ዘን መጨረሻው ሞት ነው። ስቲል ላይክ በምድር ላይ ያለው ህይወት የሞት ህይወት ነው። ከዛ ደግሞ ላይክ ሊትራሊ ደግሞ ስንሞት ሞት አለ። እና በዚህ አጋጣሚ ይህንን ነገር ልነግራችሁ ፈልጋለሁ። እግዚአብሔር አምላክ ደግሞ እንደሚያደርግ አምኜ ነው ይህን ነገር ምነግራችሁ። የኛ ጥቂት መሻት ብቻ ነው የሚፈልገው። ኦ ኢን ኦል ኦፍ ዲስ ባይ አይ ላቭ ዲስ መዝሙር። መሻት ብቻ ነው የሚፈለግብህ፣ እግዚአብሔርን ጥራው እመን ትድናለህ። እና የኛ ጥቂት መሻት መድኃኒዓለም ኢየሱስ ክርስቶስን ወደ እናንተ በ140 በ200 ገስክሶ እንዲመጣ ወደ እናንተ ያደርገዋል። እና do that and I'm sure ይሄ የኔ first experience ለእናንተ ይጠቅማችኋል ብዬ አስባለሁ። መድኃኒዓለም አምላክ ከኔ በላይ ነው የሚያደርግላችሁ። እኔ I'm just another soul I'm just like expressive ስለሆንኩኝና እግዚአብሔር ያው በሰጠኝ ጸጋ ለእናንተ ሼር እንዳደርግላችሁ ስለፈቀደ ነው እንጂ የተለየው ሰው ሆኜ አይደለሁም። ሁሉንም በኩል ሁሉንም የሚወድ አምላክ ነው ያለን። ለሁሉም ሰው ይሄን ነገር የማንንም መጥፋት አይፈልግም ይላል መጽሐፍ ላይም ነግሮናልና ሁላችንም ወደዛ እንድንቀርብ እግዚአብሔር አምላክ ይርዳን። if you're not saved I'm not saved። እናንተ ካልዳናችሁ እኔም አልዳንኩም። ድህነታችን ፕሮሰሳዊ ነው። so yeah ይሄን ይመስላል my first experience። I cannot wait የእናንተንም እንግዲህ
ሼር እስክታደርጉኝ፣ ባታደርጉኝም ሼር እንዳደረጋችሁኝ ይቆጥረዋለሁ። ያ በጣም አመሰግናለሁ እስካሁን ድረስ ስለተከታተላችሁኝ። በሌላ ቪዲዮ እስከምንመለስ ድረስ ይቆየን። አንድ ሰላም ለኪ ለጽጌ ማርያም። ሶ ጉድ እናትዬ እጅሽ ይባረክ። I'm too tired. እውነት መንፈስ ቅዱስ I think I love this part about YouTube. እውነት ለመናገር ማይ ዩቲዩብ ማለት እግዚአብሔር አምላክ ራሱ የፈቀደውን ቪዲዮ እያሰራኝ ነው ያለው። I swear to you ምንም ፕላን ያደረኩት ነገር አልነበረም ይሄ። እኔ ዛሬ ቀን ዳግማ ትንሣኤ ነውና መጣሁኝ፣ በቃ ተኛሁኝ። ግን ውስጤ የሆነ ይቀሰቅሰኛል። you know like ማህሌት you want to do something ለካስ እግዚአብሔር አስቦ ነበር ይሄን ቪዲዮ። እኔ I'm so glad. I hope it turns out good. ቤተሰብ ያሉ ናችሁ ሰዎች if you love the videos I make, if you look forward to them, make sure to subscribe. እና ሌላ ሰው ይጠቅመዋል ብላችሁ የምታስቡትንም ሰው ላኩላቸው። ይሄን ይመስላል all this ማወራው እዛ ጋር ሄጄ ሪካርዶን ስቶፕ ማድረግ ደክሞኝ ነው። anyways let's do it አለበለዚያ ይሄን ሁሉ እስክጨርስ እጠብቃለሁ። በዚያ ከመንፈስ ቅዱስ በዝንቱ በርዝፎራ ድንቅ አባት ድንቅ you know I just want to add few points actually. ቅዱስ ቁርባን ማለት እስኪ አንድ ሰው ቤት አሁን ሰርግ ሄዳችሁ ብሉልኝ ጠጡልኝ በቃ ሁሉን ነገር አዘጋጅቶ ደግሶ ምናምን ነገር ሄዶ አይ አመሰግናለሁ ስለጠራኸኝ ግን ይቅርብኝ። can you imagine how that person would feel? ይሄ በሰው ነው እንግዲህ አስቡት። በሰው በኖርማል ሰው ነው። አምላክን ደግሞ አስቡት። ራሱን ሰውቶ ራሱ ደግሶ ራሱ ብሉኝ ራሱ ጠጡኝ በዚህ ነው ህይወት የምታገኙት ብሎ ነግሮን ቤተ ክርስቲያን ውስጥ ድረስ እየገባን ሳንቀበለው ስንመለስ so sad. You'd be so sad. ያው ሳንረዳው የቆየነውን አይደለም I'm not saying that. እኔም I was one of them. ራሴን I'm not making የሆነ አይነት ሰው ግን ለመረዳት ቢያንስ ልባችንን እንፍቀድለት። እግዚአብሔር ልባችንን ይክፈትልን እንድንረዳው። ግን ይሄን ነገር like if you guys like actually understood አድርጋችሁ ይሄን ነገር እየተፈጠረ and yet ማታደርጉት ከሆነ then please አናሳዝነው። ማማ I'm so sorry. እውነት ስንቴ ነው ልጇን ያሳዘንባት። እሷም እናት ልጇን ሰጥታን ግን እኛ አንቀበለው። That's why the misconceptions የሚያናዱኝ. It's not even about that. It's about him. You know? ማአቺ misconceptions ቢኖሩም እንዴ ለብቻ አንድ ነፍስ ተሰጥቶን እንደተፈጠረን እንረሳዋለን። You know? የጠላት ስራ ነው I understand ግን I think let's take some action on this. እግዚአብሔር ይርዳን። በዝንቱ